አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? አልሐምዱሊላህ ሰላም ነን። እና ባለፈው ያቆምኩት ቪዲዮ ላይ ክፍል ሁለትን ይዤላችሁ መጥቻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮን በላይክ ጀምሩት ማለት ነው። እኔን ያጋጠመኝ ነገር እናንተ ካጋጠማችሁ በኮመንት አሳውቁኝ እና ያቆምኩት በመኪና ወርጄ ቤት ውስጥ ሲገባ ሁለት ያረገዙ ሴቶች ነው የገጠመኝ። ግን ሁለቱም አርግዞ አይደለም፣ በነገራችን ላይ አርግዞ ሳይሆን አንዷ አርግዛ አንዷ ደግሞ ትንሽ ሆዷ ስለገፋ ነበረ መሰለኝ። አሁን ሳያው ግን አዲ ነው። ግን በጊዜው እንዴት እርጉዝ መስላ እንደታየችን አላውቅም ወላሂ። ግን በቃ በአእምሮ የተቀረጸው እርጉዝ ናት ነበር ያልኩት። ከዛ ሰላም አሉኝ፣ ስማቸው አስተዋወቁኝ። እኔም ስም አስተዋወቁኝ። እነሱን ሲነግሩኝ ስሜን የሚጠይቁኝ መሆኑን አውቄ እኔንም ስም ነገርኳቸው ማለት ነው። ከዛ ማለት የኔንም ስም ነገርኳቸው። ከዛ በቃ ሻወር ምናምን ወሰድ ሲገጁ ያሉኝ ምሳም ሰጡኝ። ከዛ በቃ ያው ወደ ስራ ነው፣ ምግብ ሆነ ተጸዳታ። ከዛ እንደገባውኝ የሆነች የሻይ ብሩሽ ነች መሰለኝ አጥቤ ወደ ላይ ስንትን ሲላት ተሰበረች። ከዛ የሚያዩኝ መስሎኝ ለማንሳት ራሱ በጣም ፈርቼ ነበር። የሆነ ህፃን ልጅ ግን ያው የሴትየዋ የልጇ ልጅ ማለት ነው። አሁን ግን ማሻላ አድጎ ትልቅ ሆኖ አሁን ሊያገባ ነው ራሱ። ግን ያኔ በጣም ትንሽ ነበር። ከዛ እንዴት እንደሚጠርግ ምናምን መጥረጊያ አምጥቶ ጠርጎ አሳየኝ ማለት ነው፣ እንዳይቆምጥሽ ምናምን ብሎ። ከዛ ያችን እርጉዟ ስራት እንትን መጥታ ምራቷ እሷ እንትን አለችኝ፣ እንዴት እንደሚጠረግ አሳየችን። ጠረኩኝ። ግን ወላ ማሻአላ ብዙ ነበርኩኝ። ጠረኩኝ። ቲቪውንም ለማወልወል ቲቪውን ወላወልኩኝ። ግን ምንድነው ያደረኩት በጊዜው በቃ የሆነ እንዴት ሁሉም ነገር ያላቸው በቃ የሆነ የተጠቀሙትን ነገር መልሶ ይጠቀሙታል ብዬ አላሰብኩም። በቃ ሁሉ ነገር ለብሶ ልብስ ራሱ ይቀይራሉ አልልም ነበር። በጣም ብር ነበር አላቸው ይመስለኝ። ከዛ የወለወልኩበትን ነገር እንዴት እንደሚወለውል አሳይታ የወለወልኩበትን ነገር ቆሻሻ። ከዛ መጨረሻ ላይ ነው እንደምጥለው የታወቀኝ ማለት ነው። የሆነ ክላስ ላይ ነበር እሱ እንዳጥው አይጣልም ምናምን ስትል እንዴ ቢያንስ ሌላው ቢቀር የተወለወለ የተጠረገበት ጨርቅ እንዴት አይጣልም? ሌላ ራሴ አሰብኩኝ ማለት ነው። ግን አይጣልም እንካን ጨርቅ አንድ ካልሲ ከጠፈች ያለው ካልሲ ራሱ ሁሉ ተገልብጦ ይፈለጋል። አሁን ነው ሲገባኝ። ግን በጊዜ ያሰብኩት በቃ ምንም የሆነ አዲስ ነገር ካልሆነ የተጠቀሙትን መልሶ ይጠቀማሉ ብዬ አላስብም ነበር። ብር ራሱ በቃ ቤታቸው ባንክ ነበር የሚመስለን። የሆነ ክላስ በትልቅ የጋን እንትን ብሏል፣ ተዘግቷል። ከዛ ያ ክላስ ሁሌ ማስበው በቃ የነሱ ብራቸው በዚህ ነው የሚደብቀው ትላለህ። ኋላ ያ ቤት ሲቆይ ሲቀር ያ ቤት ተከፍቶ የሆነ ሰዎች ምናምን ትምህርት ሲዘጋ የባልየው ሚስትና ልጆቹ መጦ ገቡበት። እንደ ብሩ የት ነው ያለው? ለሴት የቆይቼ ሲነገር ሳቀችብኝ። እንዴ እኔ እኮ ባንቺ ነው የሚበደረው አታውቅም እንዴ? ለካ እኔ ረስቼዋለሁ። እሷ በመሀል እኔ እኮ ቋንቋ ማወቅኩኝ ምናምን። ግን ብር በእኔ በመሀል ምናምን እንደምትበደር ወይንም አሳልፋ ቆይታ እንደሚሰጠኝ አውቃለሁ። ግን አይምሮዬ ላይ ሁሉም ያለው ግን ያ ክላስ በቃ ብራቸው የሚደረደርበት ቦታ ነበር የሚመስለኝ። ለካ ሁሉም እንትኑ ነው፣ ሁሉም በየፊና ነው። ግን እኔ አላውቅም። እናንተስ ገጥሟችሁ ያውቃል ወይ? ለምሳሌ ያ ነገር አጋጥሟችሁ ያውቃል ወይ? ሁለተኛ ነገር ደግሞ አገር ቤት ስንኖር
ምን የሚባል ነገር ነበር አባባል ባሏን ሲያወራሽ አታውሪ፣ እሱ በቆመበት አትቁሚ፣ ታርድሻለች፣ ትገልሻለች ምናምን ነበር የሚባል ወሬ የምሰማው ማለት ነው። ሳልመጣ በፊት ማታ ላይ የሆነ እንትን የወንዶች ሽንት ቤቱ በጣም ትልቅ ነው። የወንዶች ሽንት ቤት ላይ ነው መሰለኝ ይዛን ስትሄድ ሰውየው ሰላም አለይኩም ይላል። ትንሽ እግሩ እንትን ይለዋል። ሰላም አለይኩም ይሄ ሰውዬ ሊያስገድለኝ እንደ ይላል። ሰላም አለይኩም ከዛ መጨረሻ ላይ ቆይቶ ሲገባኝ ምንድን ነው ያልኩት እንትኑ ምንድን ነው ሰውየው በጊዜው ምንድን ነው ያለኝ አለች። በቃ እቺ ሰራተኛሽ አታወራም ወይም ዱዳ ናት ወይ ብለን ደምድመናል አለች። ለምሳሌ ከነሱም በጣት ነው የምናወራው። በቃ የሆነ የምትሰማ ዱዳ ነበር አድርገን የገመትንሽ ምናምን አሉኝ። ለምሳሌ እነሱም ሲጠሩኝ እሄዳለሁ፣ ጸጥታ ነው እንትን ሲሉኝ በቃ የሆነ ሲሊኩን የሆነ ነገራቸው ሲሉኝ ሄጄ አመጣለሁ። ድምፅ የለም ምን የለም። በቃ እቺ ልጅ በቃ ዱዳ ናት ማታወራ እና ከቤቱ ፍየል አለ። ፍየል የምንሄደው ያን ጊዜ ከ10 በኋላ የሆነ የቀረው ምግብ ምናምን ተይዞ ይሄዳል። ከዛ ሴትየዋ እንድታልብ እኔ ደግሞ የፍየሎችን ቀንድ ይዤላት እሷ ከታች ታልባለች እና ማብራት ጠፋ። እሷ ከታች እያለበች እኔ ደግሞ ቀንዳቸው ይዛለሁ። የሆነ ወንድ ደግሞ አለ እነሱ መሐመድ ይሎታል። ከዛ እኔ አጋጣሚ ጠርጥሬ እሱን ሳየው እሷ ደግሞ እንዳታየው አለች። እንደ ለምንድን ነው ማለት እኔ ደግሞ ሰርቅ ያለው እሷ ደግሞ እኔ ነው የምጠብቀው መሰለኝ። እሱን ባየድ ቁጥር እንዳታየው ትላለች። እሷ ትጠራዋለች፣ ትልከዋለች። ስሙ ይሆን በራሷ ታውጣላት አላውቅም። ግን ኋላ የገመትኩት ብዙ ሰው የሆነ የማያውቁትን ሰው ምናምን መሐመድ ይላሉ ማለት ነው። እሷ ደግሞ መሐመድ ስትለው ለካ እሱንም አስተምሮታል መሰለኝ። ደስ ብሎ በቃ ራሱን አጥሞ ነበር የሚሄደው። ከታች ፍየሎች ምናምን እኛ ስንወጣ እሱ ገብቶ ምናምን ያጽዳ ነበር። በ4 ወር አካባቢ ሰውዬ አባረሩት። በጀልባው የመጣ ግን ኢትዮጵያ ነው። የት ሀገር ይሁን ምናምን በቃ እኔም እሷ አታውሪ ብላኛለች። እኔ የምፈራለሁ፣ እሱም በጣም ነው የሚፈራው። ቆሻሻ ሳወጣ ራሱ እንዳጋጣሚ ሆኖ እሱ ከውጭ ካለ እኔን ካየ በጣም ይሮጣል። ለምን እንደሆነ አላውቅም። እኔ እንኳን በጊዜው የሆነ ድፍረት ነበረኝ። አሁን ቢሆን እንኳን አላወራም። ምናልባት የሆነ ኢትዮጵያ ነው ምናምን ተብሎን ብቻው ከቤት የሚሆን ከሆነ እንጂ በጣም እንትን ይላሉ። አሁን ቢሆን አላወራም። ግን ያኔ አላውቅም ነበር ወንድ ልጅ የሚያወራ የማያወራ እንደ ሀገር ቤት ነበረ መሰለኝ። ከዛ እሱ በ4 ወሩ ጠፋሉ። ስራው ግን ወደ እኔ ተመለሰ። ጠዋት ሄዶ ፍየሎችን በቀን 3 የቤቱን ስራ ተውት። ጠዋት ሄዶ ለፍየሎቹ ውሃ ምግብ ምናምን መስጠት እሱ አያደክመም። በነገራችን ላይ የሚያደክመው ደግሞ ምንድን ነው? ግልግሎቹን ለእናታቸው ያጠባሉ፣ ወደ ውስጥ ይመለሳል። በቃ ውስጡ ፕሮሰስ አለው በጣም። እንደገና ሌላ ደግሞ ከፍየሉ ቦታ መጥቼ ወደ ቤት አልገባም። ቀጥታ ኋላ የሆነ ለራሴ የሆነ ሽንት ቤት አለኝ። በዛ ሽንት ቤት ሌላ ሻወር ቤት ወስጄ እንደገና ሌላ ልብስ ቀይሬ፣ አለበለዚያ በጣም ነው የሚሸታው። እኔ እንጃ። ግን እዚህ ሀገር እኮ ስንኖር ከፍየሉም ከምንም አንድ ላይ እንተኛለን። እዚህ ግን በጣም ይሸታል። ፍየሉ ምግብ ስለሚበላ ይሁን ወይስ እኔም ለምን እንደሆነ አላውቅም። ግን ራሴ በቃ የሆነ ትንሽ እንደጋጣሚ ሆኖ ራሱ ውሃ ቀድቼ ምናምን ስመጣ አንዳንዴ ልብስ ብቻ ቀይሬ ሻወር ሳላረግ ካወጣሁኝ ለራሴ በጣም ነበር የሚሸትተኝ። እኔ አላውቅም። አሁን አገር ቤት ተለምዶ ይሆን በቃ የሆነ ምን ልበላችሁ። ግን አገር ቤት ተመልሼ ሄጃለሁ ምናምን ፌሎች ውስጥ እያሉ እኛ እዛ ጋር አድረናል። ነገር ግን እንደዚህ አይነት የሚሸት ነገር የለም። ግን እዚህ በጣም ነው የሚሸተው። ስለዚህ በቃ ግዴታ ዞር ጠዋትም ማታም ሻወር ጠዋትም ማታም ልብስ መቀየር። ኡፍ አልሐምዱሊላህ ብቻ ሁሉም ነገር ያልፋል። እሱ እያለ ደግሞ እኔ በጣም እቆጣ ነበር። ራሴ ከነሱ የሆነ ነገር ከተናገሩኝ ራሴን ተቆጥቼ 2 ቀን አልበላም ብዬ ብዙ ጊዜ ራሴን ይጎዳ ነበር። ነገር ግን በቃ ያ ሁሉ አልፎ
አልሐምዱሊላህ ይላለው። በቃ ራሴ ትላንትና እኔ ራሴ ስህተቶች አሉ የሆነ በቃ እኔ ራሴ በራሴ ችግር የሚፈተንበት ነገር ነበረ ማለት ነው። ግን ሴትዮዋ መጥፎ ብትሆን በእኔ ጸባይ ሁኔታ በጣም አላቅም። እኔ መጥፎኛ አይደለም ግን ጸባይ አስቸጋሪ ነበር። አሁንም ቶሎ መገንፈል ባህሪ ያለብኝ ነገር ግን ያኔ ለምን አላቅም በቃ እንደ ሀገር ቤት እንደ እናቴ ቤት ነበር የሚያደርገኝ ሁኔታዎች ማለት ነው። በጣም ያናድዱኝ ነበር። ችግራቸው ደግሞ ምንድን ነው? ከእኔና ሴትዮዋ ከተጣላን ያለ ፋሚሊ ሁሉ ልጆቹ ራሱ አድም ነበር የሚያደርጉብኝ። በቃ ልጆቹ ራሱ እንደ ጠላት ምንም አላረኳቸውም እኮ ነገር ግን በቃ ከእሷና ተጣልተዋ እኔና እሷ ተጣልተናል አይደል? እሷ ግን ደውላም ይሁን ምን ብላም ያለውም የሌለውም በቃ ሁሉም ያውቃል እኔና እሷ ከተጣላን ወይም ቤት ላይ ችግር ካለ። ግን ችግሩ በእሷና በእኔ ባይሆን ልጆቹ ሴቶቹ ምናምን ቀርቶ ህጻናቶች የመጡ ህጻናቶች ራሱ በቃ የሆነ ስም አውጥቶ ነበር የሚሰድቡኝ ምናምን ምንም ሳላረጋቸው። ችግሩ በእኔና በሴትዮ ነበር። ሁሉም አልፎ ግን አልሐምዱሊላህ እኔ አሁን አይደግመዋለሁ ብዬ አላስብም። ምክንያቱም የሆነ ችግር ቢፈጠር እኔ እንደ ጸባያቸው ነው የሆነ በቃ ያለውን ችግር ያወራሉ። ሌላ እንትን የላቸውም። ለምሳሌ የሆነ ጥፋት እኔ እነሱ ጋር ስሰራ ቆይቼም የሆነች ነገር ብሳሳት እነሱ ግሩፕ ከፍቶ ነው የሚያወሩት። ስለዚህ ያ ነገር እንዳይሆን ብሰማም እነሱ እንዳወሩት ብሰማም ዝም ነው የሚላቸው እንጂ ለምን አሉኝ ብዬ ምናምን ራሴን ለመግዛት ምናምን ወላሂ አላቅም። በቃ ታወቀኝ። ነገር ግን የሆነ ጥላቻ ነገር ግን ያድራል የሆነ ባልሆነ ቦታ ላይ እነሱ ሲያወሩ ምናምን ማለት ነው። ስለዚህ ለሁሉም ነገር አልሐምዱሊላህ ነው የሚባለው።